ሰላም ውድና የተከበራችሁ የማቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው ከ330 ሺህ ብር ጀምሮ የሚሸጡ መኪኖችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ነው። እንዲሁም በኮሜንት መስጫው ላይ ሐሳብ አስተያየታችሁ መስጠት ትችላላችሁ። አብራችሁኝ ቆዩ። ሰርቭ ሞዴሉ 1990 ምንም ንክኪ የለውም። ዋጋ 700 ሺህ ብር ነው። ስሪኤል ኪንካፕ ሞዴሉ 2003 ምንም አይፈልግም። ይሄ መኪና ንክኪ የለውም፣ ግጭት ግልብጥ የለውም። ዋጋ 1,500,000 ሺህ ብር። ኮብራ ሞዴሉ 1992 ምንም ንክኪ የለውም። ዋጋ 1,700,000 ሺህ ብር። ኒሳን ሞዴሉ 1996 ምንም ንክኪ የለውም። ዋጋ 1,100,000 ሺህ ብር። ኮብራ በድጋሜ ሞዴሉ 1992 ግጭት ግልብጥ የለውም። ዋጋ 1,700,000 ሺህ ብር። ሃቫንሲስ የሚባል አውቶማቲክ ነው። ሞዴሉ 2002 ምንም ንክኪ የለውም። ዋጋ 1,500,000 ሺህ ብር ነው። ዲፎርዲ ዶልፊን ሞዴሉ 2006 ምንም ንክኪ የለውም። ዋጋ 1,800,000 ሺህ ብር ነው። ዛሬ ይዤላችሁ የመጣሁት መኪና ይሄንን ይመስላሉ። ቤተሰቦቼ ሐሳብ አስተያየታችሁ እየደረሱኝ ይገኛሉ። በአዲስ መኪና ዙሪያ ባንክ ስንት ተመላሽ ይኖረዋል፣ ስንት ዋጋ ስንት ነው ምናምን ላላችኋላችሁ እነዚህ መረጃዎች አሁን በቪዲዮ ጀርባ አሰጣችኋለሁ ምላሽ። ምክንያቱም ባንክ ትናንትና አዳዲስ መኪኖች ፖስት አድርጌያለሁኝ 30% ባንክ ያላቸው ማለት ነው። እነዚህም የመረጃ ተመልክቶ ብዙ ሰዎች አስተያየት እየሰጡ ነው። ለክፍለ ሀገር ደግሞ ይሆናል ወይ ለኛ ስለ ክፍለ ሀገራት ይሆናል ወይ ብላችሁ እንዲሁ በኮሜንት መስጫው ላይ ሐሳብ የሰጣችሁ ሰዎች ያላችሁና ጥያቄያችሁን እመልሳለሁ ማለት ነው። የምነሳው ተመላሽ ባንኩ ተመላሽ እንዴት ነው ማወቅ የምንችለው ላላችሁ በ3 ወር ነው ተመላሽ የምታረጉት ወይም የምትከፍሉት ማለት ነው። ስለዚህ እናንተ የሚጠበቅባችሁ ባንኩ ጋር ስትሄዱ ባንኩ ይሄን ያህል ኢንተረስት አለው፣ መኪናው ይሄን ያህል ነው ብሎ ኢንተረስቱን ጨምሮ ይሄን ያህል ብር በዚህን ያህል አመት ውስጥ ኢንተረስቱን በየወሩ ታስቦ ይጨምርና በየ3 ወሩ ይሄን ያህል ተመላሽ ብሎ የሚነግራችሁ ባንኩ ነው እኔ አይደለሁ። ስለዚህ የዚህ መልስ እንደዛ ነው የሚሆነው። ሁለተኛው ለክፍለ ሀገር ለኛ ስላላችሁት ክፍለ ሀገር ይሆናል። ነገር ግን ችግር ያለባቸው ጦርነት ያሉባቸው አካባቢዎች ላይ ግርግር ያለባቸው አካባቢዎች ላይ ለምሳሌ እንደ ወለጋ፣ ትግራይ፣ አማራ ክልልም አንዳንድ ቦታዎች ላይ አስቸጋሪ የሆኑ ቦታዎች ላይ ያሉ ንግድ ፍቃዶችን አያስተናግዱም። ከዛ ውጪ ባላችሁበት አካባቢ ባለ ባንክ ቅርንጫፍ መጠቀም ትችላላችሁ ማለት ነው። ስለዚህ ለሁሉም ያማከለ ነው። ሲኖ ገልባጭ ስትገዙ ንግድ ፍቃድ፣ መታወቂያ፣ ያገባ ያላገባ እና የኢንቨስትመንት ፍቃድ ያስፈልጋል ማለት ነው። ሲኖ ካሶኒ ወይም ተነተሳቢው ስትገዙ ደግሞ ወባባን ጨምሮ የጭነቶቹን በሙሉ ስትገዙ የሚያስፈልጉት መታወቂያ፣ ንግድ ፍቃድ፣ ያገባ ያላገባ፣ የኢንቨስትመንት ሳይሆን የክሪላንስ ወይም ከዕዳ ነፃ የሚያሳይ እነዚህም ብቻ ነው። ይቅርታ ገልባጩ ላይ የረሳሁት ከዕዳ ነፃ የሚያሳይ ክሪላንስ የባንክ ስቴትመንት ማለት ነው። ከባንክ ይዛችሁ መምጣት ይጠበቅበታል። እንደዚሁ የኢንቨስትመንት ፍቃድ ግን አያስፈልገውም ለጭነቶቹ ማለት ነው። ስለዚህ ከቀረጥ ነፃ ስለሚገባ ገልባጭ የኢንቨስትመንት ፍቃድ የግድ ያስፈልጋችኋል ማለት ነው። እነዚህን ካሟላችሁ ባንኩ በ20 ቀን ውስጥ ጨርሶ
ብራችሁን ሲለቅላችሁ ሻጩ ወይም ማስመጪው መኪናውን ወይም የጭነት ገልባጩን ይለቅላችኋል ማለት ነው። በዚህ መልኩ ነው እንግዲህ አሰራሩ። ሌሎችም ጥያቄዎች ካሏችሁ ኮሜንት መስጫው ላይ ጥያቄያችሁን እንደዚህ ቪዲዮ በምሰራበት ሰዓት በደንብ አድርጌ ማብራሪያ ያሰጥባችኋለሁ። ንኪኪ የለውም የምለው ያው ጄኔራል ሐሳብ ነው። ማኑዋል አውቶማቲክ ለሚባለው ደግሞ የድሮ መኪኖች ከሆኑ አብዛኛውን የማቀርበው የድሮ መኪኖች ናቸው። ስለዚህ የድሮ መኪኖችን ሳቀርብላችሁ በአብዛኛው ማኑዋል ነው። ከ2000 በላይ ከሆኑ አውቶማቲክ እያልኩ ማኑዋል እያልኩ እመልሳለሁ ማለት ነው። ስለዚህ አያሳስባችሁም እንትኑ ይሄ አውቶማቲክ ማኑዋል የሚለው ትራንስሚሽኑ ማለት ነው። ስለዚህ ቤተሰቦቼ ይሄን ይመስላል ለዛሬ ይዤ የመጣሁት። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሁሌም አብራችሁ እንደሆናችሁ አምናለሁኝ። የደውል ምልክቷን ኦል በማድረግ የዘወትር ቪዲዮ እንዲደርሳችሁ አድርጉ። ትኩስ መረጃ፣ ትኩስ ሀሳብ በየቀኑ ያሉትን አቀርብላችኋለሁኝ። ሰላም ሁኑልኝ።